ወንድምሽ እንደዛ እንደው አገር ምድሩ እያዝልኝ እያለ እንደው ፎክርብኛል። አንተ ማን ፈቅዶልኝ ነው ከዛፎችን የምቆርጠው? ደግሞ አንቺ የማነሽ መቂናጦ ነኝ። በገዛ ልማቴ ደግሞ ምንስ ባደረገው ምን አገባሽ? በገዛ ልማቴ? ያው በገዛ ልማቴ። አንተማ እንደ ይሄ ቦታ እኮ የራሴ ቦታ ነው። ኧረ እንደው ወርበሪያ እንደው አቃልጅብኝ ነው። እያናገርኩ አይደለም እንዴ? ለምንድነው መልስ ማሰጠኝ? ነው ሴት ናት ብለህ ነው የምንቀኝ? እንደው እናንተ ሰዎች እንደው በቃ እንደው ይተዋችሁማ አትቡ ማለት ነው እንዴ? ወንድምሽ እንደዛ እንደው አገር ምድሩ እያዝልኝ እያለ እንደው ፎክርብኛል። ኧረ ተው ግድ የላችሁም ሰው በሰላም ይኖርበት ተው። ለነገሩ አንተ ምን ታረክ? መድኃኒትን እኔ አውቀዋለሁ። ሄሎ የት ነው ያለው? ይሄው አንተ በሌለህበት ያ ጥጋበኛ ዛፎችን እየመነጠረልህ ነው። አሁን እሺ፣ ለማንኛውም ፈጠን ብለና እጠብቃለሁ። አልተማ ብለሃላ። ለነገሩ እየመጣልህ ነው። ዋርካ በሌለበትም ቧጫ አድባር ነው አሉ። እምጣ ገና ለገና እንደው አንተ ብለህ ደግሞ ጭራሽ ደኑ መጨፍጨፍ ጀመርክ አይደለም? ምን ማለት ነው ደኑ መጨፍጨፍ ማለት? ደኑ እኮ የኛ የሁላችንም ነው። ማን ነው የሁላችሁም የሚያደርገው? ብር ስለከፈላችሁበት ነው እናንተ? የጋራ ንብረት መስሎኝ። ሰውየው አጥሮ የታጠረው እኮ ለምልክት አይደለም። እሺ እምባች በወንዶች ማለት ነው ወሬ ጥልቅ። እንዴት ነው በልብህ ያበጣው? ወንድ የሆነ እኮ መስሎኝ። ወይኔ እናቱ ሁለተኛ እንዲህ አይነት ስራ ብትሰራ ውርጅ ከራሴ እደፋሃለሁ። እሺ ስልቻ